አልሐምዱሊላህ። የዛሬው ምክራችን ፍትህ የሚል ነው። ይህ ፍትህ የሚባለው ሚዛናዊነት አላህ ሱብሓነሁ ወተዓላ የፍትህ ነቢያቶች መመሪያ የወረደው ፍትህ እንዲሰፍን ነው። ይህ ፍትህ የሚባለው ነገር የሰዎች መገለጫና እሴታቸው ነው። አላህ ሱብሓነሁ ወተዓላ ይላል ለእናንተ መልእክተኛው ላክላችሁ ከእናንተ የሚነበሩ መልእክተኞች የላክነው መጽሐፍ ሰጥተናቸዋል፣ ሚዛን አድርገናል፣ ፍትህ አድርገናል። አላህ ሱብሓነሁ ወተዓላ ሰዎችን በፍትህ ሊመሩና በፍትህ ሊያስተዳድሩ ይላል። ይህ እንግዲህ ሰዎች መምራት አማና ነው። አማናን በተመለከተ አላህ ሱብሓነሁ ወተዓላ በፍርድም ሆነ በማንኛውም አማናችሁን ጠብቁ በማለት ያዘናል። ወደ ባለቤቱ አደራውን ማድረስ አለባችሁ። በሰዎች መካከል ፍርድ ስትሰጡ ደግሞ ቢልዓድል በፍትህ አንዱ ሳትበድሉ ማንኛውም ቢሆን በፍትህ መዳኘት አለባችሁ ብሎ አላህ ሱብሓነሁ ወተዓላ ያዘናል። ሌላው ይህ አማና የሚባለው ከግል ይጀምራል፣ ከቤተሰብ ይጀምራል፣ ከቀበሌ ከሀገር አስተዳደር ይጀምራል። ይህ አማና ነው። አላህ ሱብሓነሁ ወተዓላ አደራዎችን ለሰባት ሰማይ፣ ለሰባት መሬት፣ ለተራራ አቀረብናቸው ይላል። ያቀረበው አላህ ሱብሓነሁ ወተዓላ በግዴታ መልኩ ሳይሆን ይህን ነገር ትወጣላችሁ አትወጡም በማለት በምርጫ መልኩ ነው እንጂ ግዴታ ቢሆንባቸው የት ይደርሱ ነበረ። ሰባት ሰማይ፣ ሰባት መሬት፣ ተራራዎችን ይህን ኃላፊነትና እንወጣም ብለው ፈሩ እያሉ ይላል። የሰው ልጅ ኃላፊነትና ተሸከመ። የማይችለው ነገር መሸከሙ ከተሸከመ በኋላ ባለመወጣቱ ظلومًا جهولا አላዋቂና ግፈኛ ሆነ ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ስለ ፍትህ በየፊናው ነቢያችን ዓለይሂ ሰላቱ ወሰላም በየኹጥባው የሚነበብ አያት አለ። አላህ እናንተን በፍትህ ያዛችኋል መልካም በመዋል። መልካም መዋል ሲባል ሙስሊምም ሙስሊም ያልሆነም ለእንስሳም ለሁሉም ዓም ነው። መልካም መዋል ይላል አላህ ሱብሓነሁ ወተዓላ። ቅርብ ዘመዶቻችሁ እንደነሱ መልካም መዋል። ከመጥፎ ነገር አላህ ይከለክላችኋል። ካስጠያፊ ነገር ወሰን ከማለፍ አላህ ይከለክላችኋል። ይህንን ነገር አላህ ይመክራችኋል እንድትደሰቱና እንድትመከሩ። አማናን ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የተሰጠውን አማና ለባለቤቱ ማድረስ አለብህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሰውየው ከዳይ ብለህ እንዳትከዳ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ይህ አማና የሚባለው የአላህ ሐቅ አማና አለ፣ ተውሂድ፣ ሶላት፣ ይህ ሁሉ አማና ነው። የሰው ሐቅ አለ ደግሞ ሰውየው በተሰጠው ኃላፊነትና አማናውን መወጣት። ይሄ ትልቅ የሆነ የእስልምና የተፈጥሯዊ የሆነ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ወላሂ ባላህ ይሁንብኝ አማናችሁን እንድትወጡ አሉ ረሱል ሰለላሁ ዐለይሂ ወሰለም። ነገ በአኺራ ሰዎች ሐቃቸውን ይወጣሉ። ቀንድ የሌላት ፍየል ቀንድ ያላት ወጣት ከሆነ ነገ በአኺራ እንድትሰጣትና ትበቀላት አድርጓል ነብያችን ሰለላሁ ዐለይሂ ወሰለም። በማንኛውም አመራሩም አማን ነው፣ ኃላፊነት አለው። ህዝቡም ራሱን የቻለ ኃላፊነት አለበት። አማናውን መወጣት ያስፈልጋል። የአንድ ሀገር መሪ ካለበት ዓላማ ትውልዱ እንዲማር ማለት ነው። በትንሽ ነገሮች ትውልዶች ወደኋላ እንዲቀሩና እንዳይማሩ ማድረግ ኃላፊነት አለመወጣት ነው። ከአንድ መሪ የሚጠበቀው ኃላፊነት የህዝቦችን ጤንነት መጠበቅ፣ መጠለያቸውን ማመቻቸት፣ ይህ ሁሉ እያንዳንዱ ኃላፊነት አለበት። ሰላማቸው ከውስጥ ከውጭ ካለ አገፍራሽ መታደግ የመንግስት አማና ነው። የህብረተሰብ አማና ደግሞ ከመንግስት ጋር አገሩን በማምራት ሰላምን ከጎን በመሰረፍና እንደዚሁ ህጉን በማክበር ህጉ ባይሆን ሸሪዓን የማይቃረን ከሆነ ሸሪዓ የሚቃረን ከሆነ ረሱል ሰለላሁ ዐለይሂ ወሰለም ላጧዓተ ፊል መዕሲየቲ በወንጀል ላይ አላህ ሱብሓነሁ ወተዓላ ፈጣሪ የሆነ ጌታ ለወንጀል ተብሎ የኹጥባዎች ጋር ይከበር ነው አሉ ሰለላሁ ዐለይሂ ወሰለም። ለማንኛውም እያንዳንዱ ሙስሊም መጠየቅ ብቻ ሳይሆን መስጠት ግዴታ ያለብን ነው ይገባል። እያንዳንዱ ሙስሊም በፍርድ ቤቱም በሁሉም ቦታ እያንዳንዱ ተምሮ ለሀገሩ ማበረከት ለሃይማኖት መሳተፍ እያንዳንዱ መኖር ያለበት ነገር ነው። ሰዎች ደግሞ ለሃይማኖታቸው ለአለባበሳቸው እያንዳንዱ ነገር ነፃነት ሊኖራቸው ይገባል። በተለይ የትምህርት ጉዳይ የኢትዮጵያ ሙስሊም እንደሚታወቀው
በስሜት በግለሰብ ጉዳይ የሚከኝበት አይደለም። ጥሩ የሆነ ከመጅሊሳችን እኛ በእስልምና አካል ያለን አሚር አለን። መጅሊሶቻችን ይህንን ነገር ተገቢውን ጥያቄ እያቀረቡ ስለሆነ በመረጋጋትና ሕግን በጠበቀ መልኩ እያንዳንዱ ነገር ለሕዝቡ የሚጎዳ ለሀገራችን የሚጎዳ ነገር መፍትሄ ማግኘት አለብን። ነገር ግን እንደዚህ አይነት ስርዓት ያስፈልጋል። መረጋጋት ነገሮችን በፍጥነት ማየት ያስፈልጋል። ለምን ቢባል እኛ ዓላማችን ሙስሊሞች አላህ ሱብሓነሁ ወተዓላ ተገዝተን ጀነትን ማግኘት ለሰላም አምባሳደር መሆንና የሀገራችን ሰላም የሚያሳስበን ስለሆን በተቃራኒ የሆኑ ሰዎች ደግሞ ጣልቃ ገብተው የእኛን ጥያቄ ሊያደፈርሱት በተቋም በኩል መሆን አለበት። መንግስትም እንግዲህ እስካሁን የሚያሳየው ነገር ጥሩ ነገር ስለሆነ ይህንን ጥሩ ነገር ማጠናቀቅና በጥሩ ሁኔታ ማስኬድ ያለበት በየዓመቱ በተለያየ ጊዜ ወይም የረመዳን ኢባዳ ያለ ወይም የሐጅ ኢባዳ ያለ ተራጀያ የተነሳ ለሙስሊሙ ህብረተሰብ ማሸማቀቅና ከትምህርት እንዲገለሉ ማለት ይሄ ካሁን በኋላ ሁሉም ያለበት ነው። ይህ ዓለም በዲያም ላይ ባለችበት ያለፈው ጊዜ መረጃ